8 ቁጥር የሰውነት ቅርጽ ያላችሁ ሴቶች የባህል ልብስ ስታሰሩ ቅርጻችሁ ሳይደበቅ ይበልጥ ውበታችሁን እንዲያሳየው ምን አይነት የባህል ልብስ መምረጥ እንዳለባችሁ ታውቃላችሁ? እንግዲያውስ ይህ ቪዲዮ ለእናንተ ነው። 8 ቁጥር የሰውነት ቅርጽ በጣም ማራኪ የሰውነት አይነት ቢሆንም ብዙ የባህል ልብስ ውበቱን ሲደብቀው ይስተዋላል። እናንተም የዳላችሁ ስፋት ከትከሻችሁ እኩል ከሆነና ወገባችሁ በአንጻራዊነት ቀጠን ያለ ከሆነ በጣም ማራኪ የሀበሻ ልብስ በሰውነታችሁ ልክ ለማሰራት ይህንን 3 ነገር አድርጉ። አንደኛው ሚስጥር በምስሉ ላይ እንደምትመለከቱት ወፍራም ወራጅ ከማሰራት ይልቅ እንደዚህ ቀጠን ያሉ ወራጅ ማሰራት የወገባችሁን ውበት በደንብ ያጎላል። ሁለተኛው ሚስጥር የሀበሻ ልብሳችሁን የወገብ ስፋት በወገባችሁ ልክ አድርጎ ማሰፋት የወገባችሁን ውበት በጉልህ እንዲታይ ያደርገዋል። ሶስተኛው ሚስጥር ከመናገሬ በፊት ለማንኛውም አይነት ዝግጅት የሚሆኑ የሀበሻ ልብሶችን በጥራትና በተመጣጣኝ ዋጋ ለማሰራት አሁኑኑ ዴም አድርጉልን። ሶስተኛው ሚስጥር ደግሞ ከወገብ በታች ያለውን አርብ ሰፊ ወይም ኤ ላይን ማድረግ የዳላችሁን ቅርጽና ውበት ስለሚሸፍነው ማማር ባለባችሁ ልክ አምራችሁ እንዳትታዩ ያደርጋል። ከሱ ይልቅ አርቡን በዳላችሁ ልክ ጠበብ ያለና በመጠኑ ማሳየት የሚችል መሆን አለበት። ይህም ውበታችሁን በጉልህ ይጨምራል። በቀጣይ ቪዲዮ ጠባብ ዳሌ ላላቸው ሴቶች የሚሆን የሀበሻ ልብስ አሰራርና ስታይል ቪዲዮ እሰራለሁ።